እነን ጠብቀው ትኖራለች። መጋባትን ታስተምራለች፣ መፋታትን ትከለክላለች። ምክንያቱም ከአዳም ከጎኑ ከገላው የተገኘች ለዚህ ነው፣ ማይለያዩ ስለሆነ ነው። ለአንድ አዳም አንድ ሔዋን፣ ለአንዲት ሔዋን አንድ አዳምን ፈጠረ እግዚአብሔር። ትዳር እስከ ሞት ድረስ ታምነውበት ቢኖሩ። ለዚህ ነው ቤተ ክርስቲያን ሁል ጊዜ የምታስተምረው ትዳር የሚፈታው በሁለት ነገር ነው። አንደኛ በዝሙት ምክንያት፣ ሁለተኛ በሃይማኖት ምክንያት። በእነዚህ ነገሮች ከሆነ ተመክራ ተመክሮ የማይመለስ የማትመለስ ከሆነ ከሃይማኖት የሚበልጥ ስለሌለ ጋብቻ ቅዱስ ስለሆነ ሕይወትን የሚያረክስ የሚያቆሽሽ ስለሆነ በዚህ ምክንያት እንዲከላከል እንዲፈታ ቤተ ክርስቲያን ታስተምራለች። ከዚህ ውጭ ግን ሰነፈች፣ ደከመች፣ መከነች፣ ጠቆረች፣ ጸጉረ ላውጫ፣ እግረ ወልጋዳ፣ ደረተ ማንጣ ሆነች ተብሎ አይፈታም። ጋብቻ ሚቀያየር አይደለም፣ እስከ ሞት ድረስ የሚጣመኑበት ነው። ለዚህ ነው ቤተ ክርስቲያን ለነዚህ ሙሽሮቻችን የከበረ አክሊል የከበረ ካባ የደረበችላቸው በመንግሥተ ሰማያት እንዲሁ ነው አምረው የሚኖሩበት ስለሆነ ነው። ቤተ ክርስቲያን አክብራ ታስተምራለች። አሁን ሙሽሮች የለበሱት ነጫጭ ልብስ ለብሰዋል፣ አክሊል ደፍተዋል፣ ቀለበት አድርገዋል። እነዚህ ሁሉ ትምህርት አላቸው። ገና ከትናንትና ጀምረው ሙሽራዋ ቤተ ክርስቲያን እኒህን ሙሽሮች አጅባቸዋለች። ሙሽራ ቤተ ክርስቲያን ናት። ሙሽራ ክርስቶስ ነው። ሙሽራ ያለችው ክርስቶስ ሙሽራ ሆኖ ሙሽራው ክርስቶስ ያላት ቤተ ክርስቲያን ሙሽሪት ሆና ልጆቿን ሞሽራ ነጭ ልብስ አልብሳ ጠብቃ ቤተ ክርስቲያን ከክርስቶስ ክርስቶስ ከቤተ ክርስቲያን እንደማይለይ እነዚህ ተጋቢዎች ከእያንዳንዳቸው የማይለያዩ እስከ ሞት ድረስ ቤተ ክርስቲያን በክርስቶስ እስከ ዕለተ ምጽአት ድረስ ስታመልከው፣ ስታመሰግነው፣ ስታከብረው እንደምትኖር ሁሉ ሙሽሮቹ ደግሞ ትዳራቸውን እስከ ሕይወት ፍጻሜያቸው ድረስ እንዲያስቀጥሉት እንዲትጠራቸዋለች፣ ታከብራቸዋለች። ይህች ቤተ ክርስቲያን ትናንትና ገና እንደመጡ የተፈጸመ ሥርዓት አለ። መምህረ ንስሐው አለ። መጡ፣ ወንጌል አስጨብጧቸዋል። ምን አስጨብጧቸዋል አልኋችሁ? ወንጌል። ከወንጌሉ ጋር መስቀል አለ። የመጀመሪያ ወንጌል ነው። ሁለተኛ መስቀል ነው። ሶስተኛ ቀለበት አድርጋለች። አራተኛ አክሊል ደፍታላቸዋለች። አምስተኛ ነጭ ልብስ አልብሳቸዋለች። እነዚህ ሁሉ ምስጢር ያላቸው ናቸው። ወንጌል ነው። ወንጌል የክርስቶስ ቃል ነው። ከወንጌሉ ጋራ መስቀል አስጨበጠቻቸው። በዚህ መስቀል ቃል ኪዳን አጋባቻቸው። በወንጌል ፈተና አለ። መስቀል የፈተና መስቀል የመከራ ምሳሌ ነው። ወደ ትዳር ስንገባም ፈተና አለ፣ ማጣት አለ፣ ማግኘት አለ፣ መውደቅ አለ፣ መነሳት አለ፣ መራብ አለ፣ መጠማት አለ፣ መታመም አለ፣ በጤና መኖር አለ። ይህ ሁሉ ፈተና ነው። መምከን አለ፣ መውለድ አለ። ይህ ሁሉ ፈተና ነው። ይህ ሁሉ ፈተና ቢገጥመንም እንኳ በዚህ ወንጌል ሰይጣንን ድል እንነሳዋለን ሲሉ ወንጌልን ጨብጧል። ስለዚህ እነዚህ ሙሽሮች ከወንጌል ቃል ውጭ አይኖርም ማለት ነው። እንደ ራሳቸው ፈቃድ አይኖርም፣ እንደ ወንጌል ፈቃድ ነው የሚኖሩት። አሰረዝም እንደዚያ ነው። ምንድን ያልኳችሁ? እንደ ወንጌል ቃል ነው የሚኖሩት። ከወንጌል ውጭ አይኖርም። እግዚአብሔር ወንጌል ሕገ እግዚአብሔር ነው። ሙሽሮች የሚኖሩት በሕገ እግዚአብሔር ነው። እንደ እንስሳት አይደለም የሚኖሩት። ቤታቸው በጸሎት የከበረ ነው። እንግዳ የሚስተናገድበት ነው። በሕይወትን ሲኖሩ መታመም አለ። ወይ ሚስት ትታመማለች፣ ወይ ባል ይታመማል። በታመመ ጊዜ ጥዬ ልሂድ አይባልም። እንደ ወንጌል ቃል ነው። ሰይጣን ደግሞ የሚያመጣው ፈተና አለ። በዚህ ወንጌል መስቀል መከራ ነው፣ ግን መከራ ውስጥ አለ፣ ትዳር ውስጥ መከራ አለ፣ ፈተና አለ፣ ግን በወንጌል ድል እንነሳዋለን ብለው ነው። ስለዚህ በእውነት ሰይጣንን በወንጌል ድል እንድንነሳው አምላካችንን ይርዳል። አሁን አብዛኛው ካገባ በኋላ እንዲህ የሚቁነጥነጥ ለዚህ ነው። እንደ ወንጌሉ አንኖርም።
አንዳንድ ጊዜ ካህናት ለማግባት ገና ዲያቆን ሳለ ገና በትምህርት ቤት ሳለ በጣም ወይ ጠምጥሞ ወይ ከበሮ ሲመታ ወይ ለባብሶ ሲሄድ ደስ ሲላት ታገባና ኋላ እንደው ቄስ ያገባው ለታ ምን እንደው ባጭር በቀር ትላለች። እንዲህ የሚባልበት አይደለም። እንዲህ የሚባልበት አይደለም። ወይ አገልግሎት ይበዛበታል። በቤተ ክርስቲያን ሌላ ኃላፊነት አለ፣ በሀገር ሌላ ኃላፊነት አለ፣ በቤት ሌላ ኃላፊነት አለ። ይህ ተደራራቢ ሆኖ ሳያግዝ ሲቀር እንደው ቄስ ያገባው እንዲህ አይባልም። ያንን ፈተና አብሮ መጋፈጥ ነው። በወንጌል ቃል ድል መንሳት ነው። ስለዚህ በዚህ ወንጌል ድል እንነሳዋለን። ልክ አብርሃምና ሳራ እንደኖሩት እነሱን አብነትና ራያ አድርገን ዘካርያስና ኤልሳቤጥ እንደኖሩት ጸጋ ዛብና እግዚአብሔር እንደኖሩት ሰምረ ጊዮርጊስና ክርስቶስ ሰምራ እንደኖሩት እንደነዚህ ቅዱሳን መስቀልን ይዘን በወንጌል እየተመራን ድል ነስተን የከበሩ ልጆችን ወልደን በሃይማኖት ኮትኩተን ተረዳርተን እንኖራለን፣ ድል እንነሳዋለን ብለው ይህንን ወንጌል ይጨብጣሉ። በሁለተኛ ደረጃ ከወንጌሉ ቀጥላ ማይተም በቅዱስ ቅባት ትማ ቀለበት አስራላቸዋለች። ቃል እያጋባች ያቺ ቀለበት እሷ ለሱ እሱ ለሷ እጅ መንሻ አድርገው ሰጥተዋል። ይህ ከአዳምና ከሔዋን እየተያያዘ የሚመጣ ከላይ ከመላእክት የሚጀምር ምስጢር ነው። ያ ከኛ ደርሷል። እቺን ቀለበት እሷ አደረገላት። እቺን ቀለበት እሷ አደረገችለት። ቀለበት ሃይማኖት ናት። ቀለበት ውበት ናት። ቀለበት ጌጥ ናት። ለኔ ጌጤ አንተ ነህ፣ ለኔ ውበቴ አንተ ነህ፣ ለኔ ጌጤ አንቺ ነሽ፣ ለኔ ግርማ ሞገሴ አንቺ ነሽ፣ አንቺን የሰጡኝ ሥላሴ የተመሰገኑ ይሁኑ ብሎ አመስግኖ ሃይማኖት የሌለው ሰው ውበት የለውም፣ ጌጥ የለውም፣ ግርማም የለውም፣ መዓዛም የለውም። ለምን? መዓዛሆሙ ለቅዱሳን የተባለ ክርስቶስ በእነሱ ሕይወት ውስጥ የለምና ምን ድምቀት አለ? ሃይማኖቴ ነሽ፣ ሃይማኖቴ ነህ፣ ውበቴ ነህ፣ ውበቴ ነሽ ብሎ ይችንን ቀለበት የማትለወጥ ቀለበት ሃይማኖትም የማትለወጥ ናት፣ ሚስትም የማትለወጥ ናት። እስከ ሞት ድረስ አብራ የምትኖር ሚስት ውበት ናት። ቀለበት ውበት እንደሆነች፣ ቀለበት ጌጥ እንደሆነች ሚስት ጌጥ ናት። ሚስት የሌለው ሰው ምን ጌጥ አለው? ዝክር አይዘክር፣ እንግዳ አይቀበል፣ የተራባ ያበላ፣ የተጠማ አያጠጣ፣ ምን ጌጥ አለው? እንዲህ ያላገባውን ሰው እዩት። በእውነቱ ትራሱና ካልሱ አንድ ላይ ነው። እሺ እንዲሁን ኑረን አይተነው እኮ ነው። ትራሱና ካልሱ አንድ ላይ ነው። ጓደኛ አርቦት ቢሄድ እንኳን ምን የሚወደው ጓደኛ ቢሄድ እንኳን የሚያበላው የለውም። እዚያው ሽሮ ቤት እኮ እንዲኖር ይዘው። ሚስት ያለው ሰው ግን ይዘክራል። ጽጌ ልጠጣ ቢል፣ ሰንበቴ ልጠጣ ቢል፣ ማይበር ላውጣ ቢል፣ እድር ልግባ ቢል ወንድ ነው እንጂ እንደ በእውነት ሚስት ናት እንጂ ወንድ ምን ያውቃል? በእውነት ጌጥህ ሚስት ናት። አክብረህ ያዛት። አረቂ ጠጥታ ጠላ ጠጥታ አታሰቃያት ሚስትህን። ወልደ የሰጠች በእውነት ምታስከብር አምሳልን ምትተካ ከርስት ላይ አረጋግጣ ምታኖር ሚስት ናት። ባለም እንዲሁ ውበትሽ ነው፣ ጌጥሽ ነው። ማን ዘር ይዘራልሻል? ማን ጎጆ ይቀልስልሻል? ባል ከሌለሽ ያለፈ የገደመው ነው የሚተናኮልሽ። ስለዚህ ባልሽን አክብረሽ ያዢው። ልጅ በተጣላ ቁጥር ሂድ ገጥመህና አትበይው ባልሽን። አባታችሁ ያስደበደባችሁን ምን ላርጋችሁ አይባልም። መምከር፣ መስከር፣ መመካከር፣ እንዴት እንቁረብ፣ እንዴት እንጸልይ፣ እንዴት ወደ ቤተ እግዚአብሔር እንድን ይባል። ጋብቻ ነው ዓላማው። ውበትሽ እሱ ነው፣ ጌጥሽ እሱ ነው፣ ግርማ ሞገስሽ እሱ ነው፣ ሕይወትሽም እሱ ነው። አርሶ ቆፍሮ ወጦ ወርዶ ጎተራውን በእህል የሚመላልሽ እሱ ነው። አክብሪው፣ ጌጥሽ እሱ ነው። ስለዚህ ቀለበት ውበት ናት፣ ጌጥ ናት። ባል ለሚስት፣ ሚስት ለባል ጌጥ ነው። እንዲህ አደረገችና አንድ አይነት ልብስ አለበሰቻቸው ለሙሽራ። አንድ አይነት ልብስ፣ እሱም ነጭ ልብስ፣ ውበት ያለው ግርማ ያለው መስቀል ያለው ልብስ፣ አንድ ልብስ አለበሰቻቸው። አንድ ልብስ መልበሳቸው በአንድ ቤት እንኖራለን፣
በአንድ ርስት እንኖራለን። ይሄ ያንተ ነው፣ ይሄ የኔ ነው አንባባልም። በአንድ ሐሳብ እንኖራለን። አንድ ልብስ ለብሰን በአንድ ምንጣፍ እንኖራለን። በምድር ሳለን በሰማይ ደግሞ በአንዲት መንግሥተ ሰማያት እንኖራለን ሲሉ ነው። በእውነት በአንድ በመንግሥተ ሰማያት ያኖርልን ሁላችንንም። በዚያ እንኖራለን። በምድር ሳለን በአንድ ርስት። አሁን ገጠር ላይ ሚስት ባሏን እንኳን ብዙ አትደብቅም። ባል ግን የሚደብቀው አለ። ደግሞ ሴት ምን አገባት ብሎ ይደብቃል ሚስቱን። አይደበቅም። የጋራ ነው። ይሄ ያንተ ነው፣ ይሄ የኔ ነው አይባል፣ የኛ ነው የሚባል የጋራ ነው ሁሉ ነገር። የላይ ሀብት የሚባል የለም። አሁን እነዚህ ሙሽሮች ካህን ያገቡት፣ መምህር ያገቡት የመምህር መልአክ ትምህርት የሰፊ ሀገር ሁላ ነው። የኔ የሚሉት የለም። የክህነት ተካፋይ ናት፣ አብራ ናት፣ እንደ ካህን ናት፣ እንደ ዲያቆን ናት፣ እንደ መምህር ናት። የኔ የሚሉት የለም። የጋራ ነው። በአንድ ሐሳብ ነው የሚኖሩት። ወደ አባቴ ቤት ልሂድ የለም፣ ወደ እናቴ ቤት ልሂድ የለም። ሚስትም የእናት አባቷን ሐሳብ ትተዋለች፣ ሀገር ትተዋለች። ባልም የእናት አባቱን ሐሳብ ኑሮ ትቶ የራሱን ኑሮ ነው የሚኖረው። ሔዋን ከአዳም ጋር እንደኖረች እነዚህ ሙሽሮች እንግዲህ የኔ ነው። ባል በሚስቱ ሐሳብ፣ ሚስትም በባል ሐሳብ ተገዛዝተው ተረራርተው ይኖራሉ። እናት አባት በዚህ ጣልቃ አይገቡም። በአንድ ኑሮ በአንድ መንግሥተ ሰማያት የሚገቡ ስላሉ አሁን አንዳንድ አማቶች ችግር ያለባቸው አሉ። ይገርማችኋል። እነዚህ የገጠር ሰዎች ወይ ጠላ አላጠጣት አሉ፣ ወይ ቡና ላፈላ ካሉ አንተ ሚዲያዬን ቆርጠህ ነው ዓለም ታስተላልፍ የሰፈሩን ወሬ ሁላ አስተላልፈ ጉድ እንዳታረግ። ይገርማችኋል። ደግ ወይ ይሄ እንደው አልፋ እንትን ካለችል አማት ከከፋሽ ነገር ትሰራለች። እንዲው ልጅን እንዲህ አደረገችው እንጂ እንዲው እንዲሰራችው እንጂ ከሰው በታቸው አላቸው እንጂ የሚሉ አማቶች አሉ። ደጋጋ አማቶች እንዳሉ አንዳንዶቹ ደግሞ አረ የለም እቺ ልጅ እንደው የቂጣ ሙያን ያዘችው እህሉን ሽጣ ጨረሰችልህ፣ አቅንታ ጨረሰችልህ፣ ሌላው የተረፈውንም ቂጣ አርጋ ጨረሰችልህ። አረ እባክህ ስድል ምን አገባችሁ ድቡ እንደ ብታገነፈው ቂጣ ብታርገው በገዛ ቤቷ እናቶች ምን አገባችሁ? ደና ወላችሁ ብላችሁ እናንተ ግቡና ከሰጣችሁ በልታችሁ መርቁ። አለዚያ ቂጣ ብታርገው ብታገነፈው በራሷ ቤት ደግሞ ብትበላው በርግጥ ሞሰቡን በቂጣ የምትሞላው ከሆነ ፍታት ሳይሆን ጸበሉ ሰዳት የቂጣ ስስት አለባት ማለት ነው እንጂ ፍታት አይባልም። ትዳር ነውር ነው። ስደዳት አይባልም። ክፍተቱ ይኖር እንኳን መምከር ነው። አይዞህ ሰይጣን ነው የፈተናችሁ፣ ድልሱት፣ ጉድለታችሁን እግዚአብሔር ይመላል። በምክረ ካህን በፈቃደ ካህን ተመሩ ብሎ መምከር ነው። በአንድ ምንጣፍ በአንድ ልብስ ይኖራሉ። በአንድ መንግሥተ ሰማያት በኋላ ይኖራሉ። ዛሬም በምስጋና ነገም በምስጋና። ዛሬ በዚህ ሲኖሩ እንደ ሰው ይኖራሉ፣ እንደ መልአክም ይኖራሉ። መልአክ ዘበምድር የሚባሉ እኒህ ናቸው። ትዳር መስርተው እግዚአብሔርን እያመለኩ እግዚአብሔርን እያመሰገኑ የወንጌል ሕግ እየጠበቁ እነዚህ ናቸው በምድር ርስት በሰማይም ርስት ያላቸው። አንድ ልብስ ከዚያ አክሊል ደፋችላቸው። አክሊል የድል ምልክት ነው። ድል ላደረገ አክሊል ይሰጠዋል። እስከ ሞት ድረስ የታመነ እስከምን ድረስ የታመነ አሏችሁ? እስከ ሞት ድረስ ለታመነ አክሊል ይሰጣል። ሰማዕታት አክሊል የደፉት ከሰማይ የወረደላቸው እስከ ሞት ድረስ ታምነው ነው። እስከ ሞት ድረስ የታመኑት ለአምላካቸው ለእግዚአብሔር ነው። እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ ላላውያን ነገሥታት ለካህዲያን ጳጳሳት አንሰግድም ብለው ነው። እነዚህ ደግሞ ለፈቃደ ሥጋቸው አንገዛም ብለው ፈቃደ ሥጋቸውን ገዝተው ገርኝተው ድል ነስተው ዝሙትን ድል ነስተውት ፈቃደ ሥጋን ድል ነስተውት መዋለግን ድል ነስተውት እስከ ሞት ድረስ ታመኑ። ይኸው ነጭ ልብስ አለበሰቻቸው፣ ቀለበት ሰጠቻቸው፣ በቅዱስ ቅብ አተመቻቸው። ነጭ ልብስ አለብሳ የድል ምልክት አክሊል ደፋችላቸው። ለምን? ፈቃደ ሥጋቸውን ድል ነስተውታልና። በብልግና አልኖሩምና በቅድስና ነው የኖሩት። ጾር ሲነሳባቸው እየሰገዱ ፈቃደ ሥጋቸውን ድል ነስተው አሸንፈውት ለዚያ አክሊል በቁ። እነ ቅዱስ ጊዮርጊስ የተቀዳጁትን አክሊል ደፉት። እስከ ሞት ድረስ የታመንህን የሕይወት አክሊልን አቀዳጅሃለሁ ተብሎ እንደተጻፈ ይህንን አክሊል አቀዳጀች። ለዚህ ድል ያበቃን አምላካችንን እልል ብላችሁ አመስግኑት። ሆነ
አዎ ጋብቻ በሁለት ነው፣ ወይ በተክሊል ነው ወይ በሥርዓተ ማስባን ነው የሚፈጸመው። አሁን እነዚህ አክሊል የደፋሉ፣ አክሊል ያልደፋሉ። ይሄ በሥርዓተ ማስባን መጋባትም ትልቅ ክብር ነው በእውነት። አክሊሉ ነው እንጂ የቀረ ሌላው የለበሱት አንድ ልብስ ነው፣ የጨበጡት አንድ ወንጌል ነው። የተጸለየው ጸሎት ራሱን የቻለ በቤተ ክርስቲያን የሚከናወን ዘርፍ ያለው ቢሆንም የታተሙት በአንድ ክቡር ሥጋው በአንድ ክቡር ደሙ ነው። እኩል ነው ዋጋው፣ እኩል ነው ክብሩ። ግልጽ ነው አባባሌ፣ እኩል ነው። ልዩነት አለ ማለት አይደለም። ጋብቻ ነው፣ የከበረ ነገር ነው። ባለማወቅም በማወቅም አንዳንድ ጊዜ ድንግልና ሌላ ችግር ሊገጥመው ይችላል። በጊዜው ተመልሶ ለዚህ ክብር መብቃት መታደል ነው። እና ይህንን አክሊል ትደፋለች። ስለዚህ በዚያ አካባቢ ያላችሁ በሆነ እኔ ደስ ነው ያለ እኒ ሙሽሮች በሥርዓተ ቤተ ክርስቲያን መጋባት፣ በሥጋው ደሙ መታተም። ትልልቁ ቁረብ ሲባል አልቆርብም እንዴው አረቂ ሲመጣ አይኔን ይከፍተዋል ብሎ ሥጋው ደሙ ተቀበል ሲባል አይኔ ይፈዛል ጉልበቴ ይደክማል ሚል ተረት በሚወራበት አካባቢ ለሥጋው ደሙ መብቃት ትልቅ ነገር ነው። እና እኒን ሙሽሮች እግዚአብሔር በእውነት እንደው በእድሜ በጤና ይጠብቅልን። እና እናንተ የዚህ አካባቢ ሰዎች የታደላችሁ ናችሁ በእውነት። ሁሉ ሊቃውንት የተሰበሰበ የከበሩ ልጆች ስለተገኙ ነው። ዓለም ጨርቁን በጣለበት ድንግልናን እንደ ነውር በቆጠረበት በሥርዓተ ቤተ ክርስቲያን መጋባትን እንደ ኋላ ቀር በቆጠረበት ዘመን ዓለምን መከተል ነፋስን እንደ መከተል ነው። የማትጨበጥ ዓለም ነገ ሞት ይመጣል፣ ጊዜ ይገታናል፣ መቃብር ይጠቀልለናል፣ ወደ እግዚአብሔር እንቅረብ፣ ለቅዱሱ ጋብቻ እንብቃ ብሎ መጥቶ እናት አባትን አስከብሮ ያውም የካህን ሚስት ያውም የዲያቆን ሚስት ያውም የመምህር ሚስት መሆን መታደል ነው በእውነት። መምህር መልአክ በጉባኤ ቤት ለቃለ እግዚአብሔር ጊዜን የሚሰጡ ስንፍናን የሚጠሉ በስነ ምግባር በሃይማኖት በወንጌል አገልግሎት የነቁ መልአክ ናቸው። ሰማያዊም ምድራዊም የሆኑ መልአክ ዘበምድር የሚያሰኘው ሰማያዊ ስንል እንደ ሰማያውያን መላእክት የሚኖሩ ሰማያውያን መላእክት ቅዱስ ንጹሕ ልዩ ጽኑ አሸናፊ እግዚአብሔር ብለው የሚያመሰግኑ እኒህ ምድራዊ መልአክ ዘበምድር የተሰኙ እንደና አቡነ ተክለ ሃይማኖት ያሉ መልአክ ዘበምድር እነ ዮሐንስ መልአክ ዘበምድር ይባላል። የነሱ ልጆች ናቸውና ልጅ ናቸውና በቤተ መቅደሱ በቅኔ ማህሌቱ የሚቀኙ አትሮኑስ ላይ ዘርግተው ወንጌል የሚተረጉሙ ምስጢር የሚያደላድሉ በዘመናዊው አስተሳሰባቸው የላቀ አይምሯቸው የመጠቀ የረቀቀ ስልጣን ይዘው በከበረ ሃይማኖቱ ነው ዘመኑን የሚዋጁ ለመናፍቃን ምላሽ የሚሰጡ ወንጌልን የሚያበጥሩ የሚያንጠረጥሩ ደግ መምህር ናቸው። እሳቸው እዚህ ቦታ ስለተጋቡ የሁሉ መምህር መጣል እንደዋዛ የሚገኝ መምህር አይደለም። እዚህ ያለው ሊቅ ነው የተሰበሰበው። ለምን? የከበረች ደግ ሴት ንጽህናን የጠበቀች እንደ ዘመኑ በጫካ በሜዳ ያልቀረች እናት አባቴን እንዴት አዋርዳለሁ በሥርዓቱ በወጉ ሽማግሌ ተልኮ ልጅን ለልጅ ተብሎ የከበረ ሽማግሌ ተልኮ እጅ ተነስቶ እሳቸውም ልቀው እሳቸውም አባቴን እናቴን ጠይቅ የኔ ምን ፍቃድ አለ ብላ እናት አባት ተጠይቆ ካህን ከመጣማ መምህር ከመጣማ የቤተ ክርስቲያን ሰው ከመጣማ ትዳር መስርቶ ልጅ ወልዶ ያስከብረኛል ብሎ እሺ በጀ ብሎ ሰጥቶ የሁሉ መምህር እንዲሰበሰብ ያደረጉ እነዚህ የከበሩ ቤተሰቦች ናቸውና የሁሉ በእውነት እንዲሰበሰብን አምላካችን በደብረ ጽዮን ይሰብስበን። የምትመች ረዳት አጋር ባልንጀራ። አሁን እንግዲህ ወደ ትዳር ነው የገባችሁ እናንተ ሙሽሮች። ትናንትና በስልክ ነበረ ወድሻለሁ፣ እንጀራው አልበላኝ አለ፣ ውሃው አልጠጣኝ አለ፣ እንዲህ ነበረ። ያው እንግዲህ እንታይመር ያውቁታል። እና ይገርማቸዋል። አሁን ቀደም በዳሪ ነው በእናት አባት ሐሳብ ነው የምትኖሩ። አሁን ግን በራስ ሐሳብ ነው። ዕቃውም ውድ ነው እንደምታዩት። የከተማ ቤት ዶርሙም ጠባብ ነው። ጠባይ ይጠይቃል። የገጠር ሰው ጠባይ ቢነሳው ቤቱ ሰፊ ነው። ዱላ ቢያነሳ ዘላ ማጀት ትገባለች። አዎ ይሄ ከተማ ዶርሙን ጠባብ ነው፣ ግን ሰፊ አስተሳሰብ ይጠይቃል። ትደክማለች። እሷ የእሷን ድካም መረዳት
ይደክማል። እሱ የእሱን ድካም መረዳት ምን ሆኖ ነው የገባው ማለት ምን ሆነ ነው ዛሬ የከፋ ሐሳብን መጋራት በእውነቱ ቢያንስ የድሮ እናቶች እግር አጥበው እንደው ላምነት አንጥፈው ይጠብቃሉ። አሁን አታነጥፉም። ሶፋው አለ፣ ወንበሩ አለ፣ ምኑ አለ። እዚያ እንደመጣ ቁርስ ማቅረብ ነው። አለዚያም ደግሞ በጎ ቃል ማቅረብ ደህና መጣህልኝ ማለት የቀደመውን አለመቀየር። አንድ ላይ ስትሆኑ ፈተና ይኖራል። ያ ፈተና ሲገጥም ቅድም እንደነገርኳችሁ በወንጌል ድል መንሳት፣ መጻሕፍትን ማንበብ፣ የጋራ ጸሎት ጊዜ ሊኖራችሁ ይገባል። ቤታችሁ የክርስቲያን ቤት ይሽተት። እንግዲያ ሲመጣ የሚስተናገድበት ፈቃደ እግዚአብሔር የሚከናወንበት ቤት መኖር አለበት። አለዚያ እንደዚያ የቀደመው ፍቅር ከተነሳ ድሮ እኮ ሳንጋባ እንዲህ ትለኝ ነበር አሁን ለምን ነሳህ ትላለች። እሱም እኮ ድሮ እንዲህ አደርጋለሁ ብለሽ ነበር ለምን? ከዚያ በኋላ ትንሽ ሰፋ እየሰፋ ሲሄድ ዱላ መማዘዝ ይመጣል። ያ ደግሞ ትዳር ያፈርሳል። እና መረዳዳት አሁን የወጣቱ ትዳር እነዚህ የቤተክርስቲያን ልጆች ስለው እንዲያደርጉ ቀደም በቃ እኔ ድፍት ልበልልሽ የሚል የነበረው እንቅፋት ሲመጣም ደፋ ያርግሽ አይተሻት ተጅማንቼ ደንባራልሽ ነው የሚለው። ወጣቱ በጣም ክፉ ነው መብርሃንን እና ያን አይጠይቅም። ይሄ መተማመን ይጠይቃል። ማን የደወለልሽ ማን የደወለልህ አይባልም። ውዝሽ ቀየረ ውዝ ቀየረ እዚህ ከተማው ስላለን እንሰማለን እኮ እንደሆኑት እና ነውር ነው እንዲህ አይባልም። ማግኘት አለ ማጣት አለ። በተለይ የቤተ ክርስቲያን ሰው ስታገቡ ደክሞን ነው የምንገባው። በእውነቱ አገልግሎቱ ያደክማል። ከምዕመናን ጋር ነው የምትውሉት። ወንጌል አገልግሎት ነው የምትውሉት። ይህንን የምትረዳ የከሌኮኛ ጎረቤት ያለው ለሚስቱ ጊዜ ይሰጣል፣ ለልጆቹ ጊዜ ይሰጣል ይላሉ የኛ ሚስቶች። አሁን እኛ ደክሞን ስለምንመጣ ቤት ዝም ብለን በቃ ወይ ዝረዛ ባለ መጽሐፍ ነው የምናነሳ። እንደው እነ ከሌኮ ከሌ የተባለ ለሚስቱ ጊዜ ይሰጣል፣ ለልጆቹ ጊዜ ይሰጣል፣ ለሚስቶቹ ቤተሰብ ጊዜ ይወጣል። እንደው አንተማ እንዲህ አታረግ ትላለች። ለህዝቡ ሁሉ ነው ጊዜ የሚሰጥ እንጂ ለካህን ለአንድ ሰው ለይቶ ጊዜ አይሰጥም። ለሁሉ ነው ጊዜ ሰጥቶ እኩል ነው የሚያስተናግደው። እና ይህንን መረዳት ይህንን መገንዘብ እናንተ ደግሞ የሚመናኖቹ ደግሞ ነገ ወልዳችሁ እሳት እያነደደች ፌርሜሎ አቀጣጥላ ወጥ እየተሰራ ሕፃን ሲያለቅስ መውለድ አለን ነው ወጡ ተደፋልሽ አይባልም። ያንን የጎደለውን መምላት ግልጹን አባባሌ ያን መሙላት አለባችሁ። የከበረ ልብስ ነው የለበሳችሁት፣ የታተማችሁት በቅዱስ ሥጋው በክቡር ደሙ ነው። አረማመዳችሁም አካሄዳችሁም አስተሳሰባችሁም ሰማያዊ እንጂ ምድራዊ አይደላችሁም። ለዚህ በዚያ በቅዱስ ጋብቻ ተቀድሳችሁ የተቀደሱ ልጆችን መውለድ ነው ዓላማው መብዛት መባዛት ምድርን መምላት ነው። ለዚህ በተቀደሰ ጋብቻ የተቀደሰውን ጋብቻ ለቅዱሳን ልጆቹ እግዚአብሔር ሰጥቷል። ለዚህ ልዩ በሆነው ክቡር በሆነው ንጹሕ በሆነው ጽኑ በሆነው ጋብቻ ጸንተን ተማምነን ተከባብረን ልጅ ወልደን እንድንኖር አምላካችንን ይርዳን። በእውነት የሙሽሮች እናት አባቶች የታደላችሁ ናችሁ። ዛሬ ልጅ ወልዳ በሜዳ በምትመጣበት ጊዜ መምህር አግብታ ዲያቆን አግብታ በሥርዓተ ቁርባን አግብታ የምትመጣለች ምንኛ ንዕድት ምንኛ ንዑዳን ምንኛ ክቡራን ናቸው። ልጅ ተወልዶ ሜዳ በሚጣልበት ድንግልና ርቃን በሚከድበት ድንግልና ተጥሎ በሚከድበት ዘመን በዚህ ዘመን የቤተ ክርስቲያን አገልጋይ አግብታ የምትመጣ ምንኛ የከበረች ልጅ ናት። ምንኛ በሥርዓት ብታድግ ነው፣ ምንኛ ብትቆጧት ነው፣ ምንኛ ብትቆነጥጧት ነው፣ ምንኛ ተልኮ መንፈሳዊ ተልኮ ሰጣችሁ ሰዷቸው ልጆቻችሁ ለዚህ የበቁ። ሌሎቻችሁም የከሌ ልጅ ከነዚህ ክቡር ጋብቻ ከነዚህ ልጅ ተምራችሁ ልጆቻችሁን በሥርዓት በወግ በማይረግ ማሳደግ፣ ወደ ቤተ ክርስቲያን እንዲመጡ ማድረግ፣ የዕጣኑ መዓዛ እየሸተታቸው የካህናቱን ትምህርት እያዳመጡ በካህናት ቡራኬ እንዲያድጉ ልጆቻቸውን እንድትሰዱ ለማለት ነው። ያልቆረባችሁ ቁረቡ፣ ንስሐ ያልገባችሁ ንስሐ ግቡ። ትዳራችሁ የላላባችሁ ትዳራችሁን አጥብቃችሁ ያዙት። እግዚአብሔር ይስጥልኝ።